የሐራ መሬት በሚል ስም የተደራጁ የትግራይ ኃይሎች በአፋር ክልል ውስጥ ዛሬ ከህዝብ ጋር መጋጨታቸው ታወቀ። በኢትዮጵያ የፌዴራል መንግስት እንደሚደገፉ የሚነገርላቸው የታጠቁ የትግራይ ኃይሎች በአፋር ክልል ክልበቲ ረሱ በረሃሌ ወረዳ ቡሬ ተብላ በምትጠራው ቀበሌ ለመስፈር በዝግጅት ላይ እንዳሉ ከአካባቢው ህዝብ ጋር በዛሬው ዕለት ግጭት ውስጥ መግባታቸው ታውቋል። የአካባቢው ነዋሪዎች እንደሚገልጹት ከሆነ ሐራ መሬት በሚል በወረዳችን የግጭት ቀጠና ለማድረግ እየተንቀሳቀሱ በመሆኑ ህዝቡ በተቃውሞ እንዲመለሱ አድርጓቸዋል ብለዋል። በታጣቂዎቹና በቀበሌው ህዝብ መካከል በተነሳ ግጭት 2 ሰዎች በጽኑ መቁሰላቸውን ከአካባቢው የሚገኙ ሰዎች ገልጸዋል። በፌዴራል መንግስት ድጋፍ የሚንቀሳቀሱት እነዚህ የታጠቁ የትግራይ ኃይሎች ሐራ መሬት በሚል በአፋር ክልል በክልበቲ ረሱ ሰሜናዊ ዞን በአብዓላ እና በመጋሌ ወረዳዎች ሰፍረው እንደሚገኙ የመሰረት ሚዲያ ዘግቧል። ቀደም ሲል በዚሁ ሰሜናዊ ዞን ኩናባ ወረዳ ሐራ መሬት በሚል ለመስፈር በዝግጅት ላይ እንዳሉ በተነሳ ህዝባዊ ተቃውሞ አካባቢውን ለቀው መመለሳቸውንም ጨምረው ተናግረዋል። ከህወሓት የተገነጠለው ይህ ቡድን ራሱን ሐራ መሬት ብሎ በሚጠራው ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን ሲገልጹ እንደነበረ መረጃዎች ያሳያሉ። አሜሪካ በኢራን ላይ ወታደራዊ ጥቃት ልትሰነዝር ትችላለች የሚለው ስጋት እየጨመረ መምጣቱን የኢራን እስላማዊ አብዮት ጠባቂዎች IRGC የአሜሪካንና የእስራኤልን እንቅስቃሴዎች በጥንቃቄና በቅርበት እየተከታተለች መሆኑን አስታወቀ። በፕሬስ ቲቪ ስማቸው ያልተጠቀሰ አንድ ከፍተኛ የኢራን የጦር መኮንን ዋቢ አድርጎ እንደዘገበው ዋሽንግተን በኢራን ላይ የሚወሰድ ማንኛውም ወታደራዊ እርምጃ ፈጣንና ንጹህ ይሆናል ብላ ማመኗ ስለ ቴህራን ወታደራዊ አቅም ያላት መረዳት የተሟላ ስላልሆነ ነው ሲሉ አጣጥለውታል። የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ ቀጠና እየተጠጉ መሆናቸውን ተከትሎ የኢራን አብዮታዊ ጠባቂዎች የምድር ጦር አዛዥ ጀነራል መሐመድ ፓክፖር ባለፈው ሳምንት ጠንካራ ማስጠንቀቂያ ሰጥተዋል። ጀነራሉ እንዳሉትም የኢራን ጦር ከምንጊዜውም በላይ ዝግጁ ሆኖ ጣቱ ቃታ ላይ ይገኛል ብለዋል። አክለውም አሜሪካና እስራኤል ዋጋ የሚያስከፍል ማንኛውንም አይነት የተሳተ ስሌት ከመውሰድ እንዲቆጠቡ አሳስበዋል። ይህ በእንዲህ እንዳለ የአሜሪካ ቁልፍ የቅርብ ወዳጅ የሆነችው የተባበሩት አረብ ኤምሬትስ በኢራን ላይ ለሚሰነዘር ማንኛውም አይነት ጥቃት ግዛቷ እንደ መነሻ እንዲሆን እንደማትፈቅድ አስታወቀች። የአገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ እንዳረጋገጠው ኤምሬትስ የምድር የአየር ወይም የውሃ ክልሏ ኢራንን ለመምታት በሚደረግ ወታደራዊ ዘመቻ እንዲውል አትፈቅድም ሲል በይፋ አስታውቋል። በተጨማሪም እንዲህ አይነት ጥቃት ምንም አይነት የሎጂስቲክስ ድጋፍ እንደማታደርግ አቋሟን በግልጽ አረጋግጣለች። ዩናይትድ አረብ ኤምሬትስ ከአሜሪካ ጋር የጠበቀ ወታደራዊና ፖለቲካዊ ቁርኝት ያላት ሲሆን እንደ አውሮፓውያን አቆጣጠር በ2020 በአሜሪካ አሸማጋይነት ከእስራኤል ጋር ግንኙነት ለመፍጠር ስምምነት ላይ መፈራረሟ ይታወሳል። ይህንም ስምምነት አብርሃም አኮርድ ተብሎ ይጠራል። ይሁን እንጂ ኤምሬት በዓለም አቀፍ ማዕቀብ ከተነጠለችው ጎረቤቷ ኢራን ጋርም ጠንካራ የንግድ ግንኙነት ያላት መሆኗን ይታወቃል። ምንም እንኳ በቀጠናው ፖለቲካ ሁለቱ አገራት በተቃራኒ ጎራ ቢሰለፉም አቡዳቢ ግዛቷን የጦር ቀጠና እንዲሆን እንደማትፈቅድ የውጭ ጉዳይ ሚኒስትሩ በግልጽ አረጋግጧል። ኢትዮጵያ ኦሪዮን ኢ የተባለ ራሽያ ሰራሽ ድሮን በቅርቡ በግዥ መፈጸሟን መነጋገሪያ ሆኗል። በዓለም ላይ ራሽያ በበላይነት የምትቆጣጠረውና ሌላ ማንም የዓለም ሀገራት በእጁ ያላስገባው በተልዕኮው ልዩ የሆነ ኦሪዮን ኤ የተባለ ድሮንስ በ2016 ለውጤት መብቃቱ ይነገርለታል። ይህ ኦሪዮን ኤ የተባለ ሰው አልባ አውሮፕላን ወይም ደግሞ ድሮንስ በኢትዮጵያ እጅ በቅርቡ መግባቱን ብዙዎች እንደመነጋገሪያ አድርጎታል። ይህ ኦሪዮን ኤ የተባለ ሰው አልባ አውሮፕላን የተለያዩ ባህሪያትና የተለያዩ ብቃቶች እንዳሉት ይነገርለታል። ከነዚህም መካከል ከቴክኒካል ባህሪያት ውስጥ ልኬቶቹን በሜትር ሲለካ 16 ሜትር
ቁመቱ 3 ሜትር ርዝመቱ 8 ሜትር ሲሆን ክብደቱ ደግሞ ከፍተኛ ክብደት 1150 ሲሆን ከፍተኛ የመጫን ክብደቱ ደግሞ 250 እስከ 250 ኪሎ ግራም ድረስ እንደሚጭን ተተኳሾችን እንደሚጭን ተነግሯል። የመብረር ፍጥነቱ በሰዓት እስከ 200 ኪሎ ሜትር የሚበር ሲሆን ከፍተኛ የበረራ አቅሙ ደግሞ በሜትር ሲለካ ወደ 7500 ሜትር በላይ ከፍታ መብረር እንደሚችል ተነግሯል። ይህ በበረራ ወቅት ለ24 ሰዓት በአየር ላይ እንደሚቆይ የተነገረለት ሲሆን ብዙ ቴክኖሎጂዎችን አካቶ የያዘ መሆኑ ተነግሯል። ይህ ብቸኛው ራሽያ ሰራሽ ድሮንስ ራሽያ በዩክሬን ጦርነት ላይ ተግባራዊ ያደረገችው ሲሆን ይህን ኦሪዮን ኢ የተባለ ልዩ የሆነ ሰው አልባ አውሮፕላን ወይም ደግሞ ድሮንስ ኢላማዎችን ለይቶ ለመምታት እንዲሁም ለስለላ እንደሚጠቀሙበት በይፋ ይነገራል። እስካሁንም ድረስ ራሽያ ሰራሽ ሆኖ በዓለም ላይ ራሽያ ብቻ የተሰራችው የግል ምርቷ እንደሆነ የሚነገርለት ሲሆን በቅርቡ ለኢትዮጵያ በግዥ መልክ እንደተላለፈ ተነግሯል።